ዛሬ ላሸማግላችሁ እስቲ ትንሽ ላስታርቃችሁ። ከማን ጋር የጣላችሁት? ከማን ጋር የተደባበራችሁት? ያው ስለ ፍቅር ግንኙነት ነው የምናወራው፣ ግን አልናፈቀችም አልናፈቀሽም? ታረቁ በሚል ሀሳብ ነው የማወራችሁ። አዎ ታረቁ። አልተለመደም አይደል? ዛሬ ላስታርቃችሁ። እስቲ ልጠይቃችሁ። አሁን የምጠይቃችሁ ጥያቄ ከልባችሁ ናችሁ እንድትመልሱልኝ ነው የምፈልገው። ከነፍሳችሁ ውስጣችሁ ያለው ስሜት አውጣችሁ። አፍቅረሽ ታውቂያለሽ? አፍቅረህ ታውቃለህ? አንቺስ አፍቅረሽ ታውቂያለሽ? እዚህ ምድር ላይ አፍቅሬ አላቅም የሚል ሰው ካለ እኔ ያ ሰውዬ ያቺ ሴት ምንድን ነው ልብ የሚባል ነገር የላችሁም ነው የምላችሁ። እንደው ዝም ብላችሁ በደመ ነፍስ ነው የኖራችሁ ያላችሁት ነው የምላችሁ። መቼም በህይወታችሁ የሆነ ወንድ አይተሽ ዋው ብለሽ ልብሽ ደንግጦልታል አይደለ? አንተም አይተህ በጣም የወደድካት በጣም የተመቸች ሴት ትኖራለች። ከዛ ያው ነገሮችን በጊዜ ሂደት ቀጥላችሁ አይታችሁ አብራችሁ ሆናችሁ ድንገት ተጣላችሁ ባለመስማማት እና ያው የሰው ልጅ ባህሪ ደግሞ ከባድ አይደለ? አንዳንድ ጊዜ እኛ ሰዎች እልህኞች ነን። እውነቴን እኮ ነው የምላችሁ። ፍቅር ላይ ራሱ ሆነን ተጣልተን ተቀያይመን በቃ እሱ ይቅርታ ይጠይቀኝ እሱ ይቅርታ ይጠይቀኝ ግን አይደለም ያጠፋው እሷ ነች ያጠፋችው እሱ ነው ያጠፋው ምናምን ብቻ ብዙ ሪዝኖች አሉ። የሆነ ሚዘን ነገር አለና ዛሬ ስለዛ ነገር ነው የማወራችሁ። እስቲ ልጠይቅሽ፣ አታፈቅሪው? አታፈቅራት? ታፈቅሪዋለሽ አይደል? ታፈቅራታለህ አይደል? ያጋጫችሁ ነገር እኮ ይሄኔ በጣም ከባድ ነገር ላይሆን ይችላል። ማለት ምንድነው? ይቅርታ የማይደረግ ጥፋት አለ እዚህ ምድር ላይ? ይቅርታ ሊደረግለት የማይችል ጥፋት? በዚህ አጋጣሚ አንድ ነገር ልንገራችሁ። አሁን ይቅርታ አድርጉለት፣ ይቅርታ አድርግላት፣ ይቅርታ አድርጊለት ምናምን ብዬ ስላችሁ አንዳንዶች ከሱ ጋማ መሆን የለብሽም ከሷ ጋማ መሆን የለብህም እንዴት እንደዚህ አርጋ እንዲህ ብሎሽ በዚህ ወጥቶ በዚህ ገብቶ ምናምን ተዋቸው። እነዛን ሰዎች በእናንተ ህይወት ላይ እናንተ ብቻ ወስኑ እና እነዛ ሰዎች ከእናንተ ጋር አይኖሩ። የምሬን ነው የምላችሁ። ይህን ስላችሁ ያው የጥፋት አይነት አለው። በጣም ይቅርታ አይደለም ሌላ ነገር ሁሉ ሌላ ቅጣት ሁሉ የሚያስፈልገው አይነት ጥፋት ያጠፋ ሰው ሊኖር ይችላል። ግን ተሸነፉ አንዳንዴ በቃ ዝቅ ማለት መልመድ መቻል በራሱ ትልቅ ነገር ነው። እውነቴን ነው የምላችሁ። እኔ በህይወቴ ላይ አንዳንዴ ከማፈቅራት ሴት ጋር በነበርኩበት ጊዜ እልህኛ ነበረች በሰዓቱ እሷ ማለት ነው። እና እኔ እልህኛ አይደለሁም እውነት ለመናገር፣ እሷ ግን እልህኛ ነች።